እውቀት ብቻ ሳይሆን ስነ ምግባር ያላቸው ስርዓትን የተላበሱ ስለሆኑ ትልቅ ኢማም ዛሬ እንደ ተምሳሌት እናነሳለን። ወጣቱ አርቲስቱን፣ ዘፋኙን፣ ተጫዋቹን ተምሳሌት ባደረገበት በዚህ ከንቱ ወቅት እንዲህ አይነት ታላላቅ ስብዕናዎቻችንን ተምሳሌት ማድረግ ግድ ይለናል። አዎ እኒህ ታላቅ ግለሰብ ኢማሙ ማሊክ እብኑ አነስ ይባላል። ዛሬ አላህ ሱብሓነሁ ወተዓላ እርዳታ ከሆነ ምድራችን ላይ ብቅ ብለው እስካሁን ድረስ አሻራቸው እኛ ዘንድ ስለሚያስተጋባው ትልቅ ስብዕና እናወሳለን። የዛሬ 1300 ዓመት ገደማ የጻፉት መጽሐፍ ትውልድ ተቀባብሎት እኛ ዘንድ አሁን ድረስ የማጣቀሻ ምንጭ ስለጻፉት ታላቅ ኢማም እናወሳለን። እኒህ ሰው እኒህ ታላቅ ግለሰብ ለነቢዩ ዓለይሂ ሰላቱ ወሰላም የተለየ ክብር ያላቸው፣ ለሐዲሳቸው ትልቅ ቦታ የሚሰጡ፣ ለአጸደ ገላቸው ላልረፈበት መዲነቱል ሙነወራ የተለየ ፍርሃትና ክብር የሚቸሩ የአላህ ውድ ባሪያ ነበሩ። ነቢዩም ዓለይሂ ሰላቱ ወሰላም ከማ እንደ ትርሚዚ ወአሕመድን ወገይሩሁማ በዘገባ ላይ እንደተላለፈው ስለሳቸው ተንብየው የተናገሩት ንግግር አለ። አዎን ለወደፊት ሰዎቹ ዕውቀትን ፍለጋ ሀገራትን አቆራርጠው ግመል እየጋለቡ ወደ መዲና ይተማሉ። ከመዲናው ሰው የበለጠ አዋቂና ያገኙም ይላሉ። ፈላ የጅዱነ አሐደን አዕለመ ምን ዓሊም ልመዲና የመዲናው ኢማም ብለው ነቢዩ የጠቀሱት የሐዲሱ ተንታኞች እሳቸው ናቸው ስላሉት ይህ ግለሰብ ዛሬ እናወሳለን። ለሐዲስ ትልቅ ክብር ያላቸው፣ ለመሻይኾች ትልቅ አክብሮት ያላቸው፣ ዕውቀት ብቻ ሳይሆን ስነ ምግባር ያላቸው፣ ስርዓትን የተላበሱ ስለሆኑት ትልቅ ኢማም ዛሬ እንደ ተምሳሌት እናነሳለን። ወጣቱ አርቲስቱን፣ ዘፋኙን፣ ተጫዋቹን ተምሳሌት ባደረገበት በዚህ ከንቱ ወቅት እንዲህ አይነት ታላላቅ ስብዕናዎቻችንን ተምሳሌት ማድረግ ግድ ይለናል። አዎ እኒህ ታላቅ ግለሰብ ኢማሙ ማሊክ እብኑ አነስ ይባላል። በእስልምና ታሪክ ከምናውቃቸው 4 መዝሃቦች ውስጥ ሁለተኛውን ያደራጁ ታላቅ ስብዕና ናቸው። ባለፈው ኢማሙ አቡ ሐኒፋን አንስተናል። ከዛ በኋላ የሚጠቀሰው ሁለተኛው መዝሃብ የኢማሙ ማሊክ መዝሃብ መስራች እሳቸው ናቸው። ማሊኪያ የምንለው እሳቸውም የታላቁ ኢማም ምናልባት ለወደፊት የምናነሳቸውን የኢማሙ ሻፊዒን ኮትኩተው ለትውልድ ያበቁ ታላቅ ባለውለታችን ናቸው። ኢማሙ ማሊክ የተወለዱት መዲና ላይ ነው። በ93 ሂጅሪያ ላይ ነቢዩ ዓለይሂ ሰላቱ ወሰላም ከተሰደዱ 93 ዓመት በኋላ መዲና ላይ የተወለዱ ታላቅ ሰው ነበሩ። የሚገርመው በዛን ወቅት የነቢዩ ኻዲም የሚባሉት አነስ ብኑ ማሊክ ምድርን የተሻገሩበት ወቅት ነበር። የተሻገሩት አነስ ብኑ ማሊክ ሲባሉ የተወለዱት ደግሞ ማሊክ ብኑ አነስ ይባላል። ምናልባት አላህ የሁለቱን ስብዕናዎችን ተዛምዶ ሊጠቁመን ይሆን? ኢማሙ ማሊክ በልጅነታቸው የተወለዱበት ቤት እጅግ በጣም የሀብታም ቤት ነበር። ወላጆቻቸው ትልቅ ሀብት ነበራቸው። ያ ሀብት ግን እንዲሟሙ እንዲቀልጡ ስብዕናቸው እንዲጨቀይ ያላደረገው ያ ቤተሰብ እሳቸውን ይዞ ለቁም ነገር መራቸው። ይህ ንግድ ውስጥ ላለን ሀብት ውስጥ ላለን ሰዎች ትልቅ አስተምህሮት ነው። ያና ሀብት ትውልድ የምናወጣበት እንጂ የምንቀብርበት ስላልሆነ ኢማሙ ማሊክ ገና በለጋ ልጅነታቸው ወደ እናታቸው ሄዱ። ሐዲስን መማር እፈልጋለሁ አሏት። እናቴም ይላሉ እሳቸው ሲናገሩ ሐዲስ የሚማሩ የደረሶችን አለባበስ ካፖርት አልብሳ ከላይ ላይ ጠምጥማ እማልሸከመውን ልብስ አልብሳ ላከችኝ ይላል። መስጂድም ገብተው እንዲቀሩ ላከቻቸው። ሲሄዱ ግን አንድ ወስያ ሰጠቻቸው። ይሄ ወስያ ለኛ በጣም ያስፈልገን ነበር። ያ ማሊክ አለች ወደ ረቢዕ ስትሄድ ታላቁ ኢማም ሄደ ስትማር ተዓለም አደበሁ ቀብለ ዒልሚሂ ከእውቀቱ በፊት ከሱ ስብዕናውን፣ ስርዓቱን፣ አደቡን እሱን ውሰዳለች። ምነው ረቢዕ በዛን ዘመን የታወቀ ስብዕና ነበራቸው። ብዙዎቻችን እናወራለን አንኖረው። የዲን ሰው የምትለው አንዳንድ የምትፈራው ሰው ሁሉ ሊሆን ይችላል። ፈገግታ የተነፈገ ዲንን ሲያስተላልፍ በመሳደብ
ሌሎችን ካላንጓጠጠ ቢድዓን ሽርክን ያላወገዘ የሚመስለው ትውልድ ተፈጥሯል። ስብዕናቸው የረጋ አላህን የሚፈሩ ነበሩ። ረቢዕ ከሳቸው ስትሄድ ከእውቀቱ በፊት ስብዕናቸውን ተማራለች። በእርግጥም ኢማሙ ማሊክ የዛን ጊዜው ብላቴና ማሊክ ከሳቸው እውቀትን ወሰደ። ከሳቸውም ብቻ አይደለም ወደ ኢማም ዙህሪ ሄደ፣ ሸሃብዲን ዙህሪ። እሳቸውም ጋር ቤታቸው አንድ ሄዶ አንኳኳ። ባለቤታቸው ወጣች። ማን ነው? አይ አንድ ወጣት ነው፣ ግባ አሉት። ለምን መጣ? እርቦ ነው እንዴ ብላ አሉት። የሀብታም ልጅ ነው። አረ ምግብ አላሰኘኝም፣ የምግብም ችግር የለብኝም አላቸው። ታዲያ ምን ፈለግ? ሐዲስ አስተምሩኝ አላቸው። ቁጭ አሉና 40 ሐዲስ አስተምርሃለሁ ጻፍ፣ እሱን ካወቀው ሐፊዝ ነህ አሉት። የሐዲስ ኤክስፐርት ነህ አሉት። ዋና ዋና ሐዲስ አስተማራቸው። ከዛም ሊሰናበቱት መስሎ ሊሸኙት ሲሉ ጨምረኝ አላቸው። መጀመሪያ ይሄን ሕፈዝ አሉት። አይ ይሄንማ ሐፍዤዋለሁ አሉ። ኢማም ዙህሪ በዚህ ፍጥነት እንደማይታፈዝ ያውቃሉ። እጁ ላይ ያለውን ተቀበሉትና በል እስኪ ልስማ አሉት። አንድም ቃል አላስቀራ። ያኔ ምን አሉት? አንተ የእውቀት ካዝና ነህ አንተ አሉት። በልጅነቱ እውቀቱ የገዘፈ ስብዕናው የመጠቀ ነበር። ኢማሙ ማሊክ ገና 20 ዓመት አካባቢ ሳይሞላቸው 270 የሚሆኑ የእሳቸው መሻይኾች ለማስተማር ብቁ ነህ አሏቸው። ገና በልጅነታቸው መዲና ላይ ቁጭ ብለው እውቀትን መርጨት ጀመሩ። እሳቸውም ያህል ዓሊም ጠፋ። ኢማሙ ሻፊዒ ይላሉ ኢዛ ዙኪረ አልዑለማ ዓሊሞች እኮ ከተወሱ ፈማሊኩን ነጅም ይላሉ፣ ኮከባቸው ማሊክ ነው ይሉ ነበር። እውቀት ማን ይድረስባቸው? ሰው ሁሉ እሳቸውን ፍለጋ ከዓለም አቅጣጫ መትመም ጀመረ። ከደረሶቻቸው ውስጥ የቡኻሪና ሙስሊም የምንለው ኪታብ የነሱ ሸኾቻቸው እሳቸው ግር የተማሩ ናቸው። ኢማሙ ሻፊዒ ኢማሙ አሕመድን ያወጡ ናቸው። ሻፊዒ የተማሩት ኢማሙ ማሊክ ጋር ነበር። ዓለም ላይ አሁን የምናውቀውን ተጽዕኖ ፈጥረው ከሄዱ የአላህ ውድ ባሮች ውስጥ ኢማሙ ማሊክ ኢማሙ ዳሪል ሂጅራ የስደቱ አገር ኢማም ይባላሉ። ከዓለም አቅጣጫ ነበር ሰው እውቀትን ለመፈለግ ፈትዋ ለመውሰድ ወደ እሳቸው የሚመጣው። በመጽሐፍ ብቃታቸውም ጎበዝ ነበሩ። በርካታ ኪታቦችን ጽፈዋል፣ ከትበዋል። እኛ ዘንድ የደረሰው ዕውቁ ኪታባቸው ሙወጣ ይባላል። ሙወጣ ማለት ማ የተዋጠው ዐላ አሰሪ ነቢይ ከነቢዩ ኮቴ ጋር የገጠመ ማለት ነው። ሰሒህ ሐዲሶችን ብቻ እውነተኞችን የሰበሰቡበት ትልቅ መዝገብ ነበር። የሐዲስ ድርሳን ነበር። መጀመሪያ አካባቢ የጻፉት ወደ 10,000 ሐዲሶችን 4 ሰው ነበር የሚሸከመው ያን የሚጽፉበት ብራና ስለሆነ በሂደት ሐዲሶቹ ተጣርተው ዛሬ እኛ ጋር ያለው ከ1700 እስከ 800 የሚሆን ሐዲሶችን የያዘ ጥራዝ እኛ ጋር ይገኛል። ያ መን تحبون النبي محمد صلوا عليه وسلموا طول المدى وصلاتكم وسلامكم نورا لكم بأمسكم وفي يومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين اللهم إنا نسألك الإخلاص في القول والعمل اللهم إنا نعوذ بك من جهد البلاء ودرك الشقاء وسوء القضاء وشماتة الأعداء اللهم إنا نعوذ بك من زوال نعمتك وتحول عافيتك وفجاءة نقمتك وجميع سخطك يا أرحم الراحمين اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ألا فأقم الصلاة.